ያው ከመጀመሪያው ጀምሮ የበላችኝ ባለቤቴ ናት። እንዴት? ያኔ ከመጀመሪያው መናገር ካለብኝ ከመጀመሪያው ልናገር። ከመጀመሪያው ነው ግዴታ። እኔ ከመጀመሪያው ካልሰማው ነገሩ አይገባኝም። ከመጀመሪያው ሰምቼ አዳምጬ እኮ አንተ ከተበደልክ ከጎንክ እቆማለሁ። እሺ ሀቡ፣ እኔ በመጀመሪያ ልጅቷ ጋራ የተዋወቅ ነው አገር ቤት ነው። ገብተሻል? እሷ ክርስቲያን ነበረች፣ እኔ ሙስሊም ነበርኩ። ሃይማኖት አይጠራም እዚህ ቤት። የተለያየ ሃይማኖት ነን ብቻ ማለት ነው የሚቻለው። ሃይማኖት አይጠራም እዚህ ቤት እኮ የተለያየ ሃይማኖት ተከታይ። ስለዚህ እሺ፣ አሁን ወደ አንድ መተን በአንድ ጎጆ እየኖርን ነበር አገር ቤት ማለት ነው። እሺ። እና በአንድ ጎጆ እየኖርን በአገር ሰላም ምክንያት ሁለታችንም እሷ ከሀገር እያለን ነፍሰ ጡር ነበረች። እሺ። ከሀገር ሳንወጣ ነፍሰ ጡር ነበረችና በአገር ሰላም ጉዳይ እኔ ከሀገር ልወጣ ነበረ፣ በእግሬ ልመጣ ነበር ነው ወደ ሳውዲ ልሄድ ነው እንደዚህ እኔ እናቴ ጋር አስቀምጥሽ ስላት፣ አይ አንተ የምትሄድ ከሆነ አንተ ጥለኸኝ የምትሄድ ከሆነ እኔ ራሴን ነው የማጠፋው፣ ያላንተ ማን አለኝ? እኔ ቤተሰቦችን ሁሉ ርቄ አንተ ጋር እየኖርኩኝ ማንም ሊያስጠጋኝ አይችልም፣ ማንም ደግሞ እንዳንተ ሊሆንልኝ አይችልም። ስለዚህ አብሬ እሄዳለሁ ስትለኝ፣ አይ እኔ ነፍሰ ጡር ስለሆንሽ አንቺን ይዤ መሄድ አልችልም፣ ደግሞ እኔ ስለመንገዱም ስለምንም ነገር አላቅም፣ የሚደርስብንን ነገር ስለማላቅ ሰፖርት የሚያደርገኝም ወንድሜ ስለሆነ አቅምም ላይኖረኝ ይችላል አልኳት። ገብተሻል? ደግሞ በባህር ስንመጣ ያው ብዙ ገንዘብ ያስፈልጋል። በዛ ላይ ነፍሰ ጡር ናት። በዛ ላይ ስለመንገዱን የምንም የማውቀው ጉዳይ የለኝም። ሲወራ እንኳን ሰምቼ አላቅም በዛን ሰዓት። እና እንደዛ ባልኩበት ሰዓት እኔም ጊዜ የለኝም ነበረ ቆም ብዬ ማስብበት። ልጅቷም ራሴን አጠፋለሁ ብላ ስትገለገል ጎረቤቱ ምንም ሲይዛት መምጣት ስላለብን አገር ቀይረን ካለንበት ቦታ ግድ አገር መቀየር ስላለብኝ አገር ቀይረን ላሳምናት ሞከርኩኝ። ኮምቦልቻ ሁሉ መተን ገንዘብ ሰጥቼ ላሳምናት ሞከርኩ። ጭራሽ በቃ ካንተ ተለይቼ እኔ መቀመጥም አልፈልግም፣ የማይሆን ነገር ነው፣ የማይታሰብ ነገር ነው አለችኝ። ከዛም በኋላ ያ ነገር በቃ የሆነ ይሁን ብዬ እኔም ወንድሜን አሳምኜ ሰፖርት እንዲያደርገኝ ወንድሜ ከሆንክ እንግዲህ ከነ ሁሉ ነገር የተወደኛለህ ብዬ አስባለሁኝ። ስለዚህ እኛ ሁለት ነን፣ እንደዚህ ጥዬ መምጣት ስለማልችል ሰፖርት የምታደርገኝ ከሆነ እንመጣለን ብዬ ነገርኩት። ኋላስ እኔ ወንድሜን አደጋ ላይ መጣል አልፈልግም፣ እኔ እሱ እንደማይሆን አውቃለሁኝ። ኢትዮጵያ ተቀምጠህ እንደዚህ አደጋ ላይ አንተ መጣል አልፈልግም ብሎ ሁለታችንንም ወደ መንገድ ያስገባናል። ሀቡ እሺ፣ ወደ ሳውዲ በባህር ማለት ነው አንተንና ፍቅረኛህን? አዎ አዎ፣ ሚስቴ ናት፣ የ80 ሚስት ናት። ተጋብተን ተፈራርማችኋል? ተፈራርበናል። ወደ አንድ መተን ወደ እኔ ጠቅለሌ ወደ አንድ መተን ከዛ በኋላ ነው ሁሉም ነገር ነው። ከዛም በኋላ ልጅቱ ወደ ባህር ከተሻገርን በኋላ ሁሉም ነገር ጥሩ አልመጣልንም። ሀቡ ነፍሰ ጡር ስለነበረች በጣም ታመመችብኝ፣ ተንገላታች። ጓደኞች ነበሩኝ ጥለውኝ ሄዱ። እኛ ግን መሄድ አልቻልንም ነበር፣ እሷ እየታመመች ነበረ። ገብተሻል? በዛን ሰዓት በመንገድ በጣም ተሰቃየን፣ እኔም እሷም። በዛ ምክንያት ደግሞ ሰዎች እሷን ፈላጊ ምንም ስለነበረ ተጣልቼ ሁሉ ተደብድቤያለሁ። እኔ ብር ከዚህ ሁሉ እያስላኩኝ። ፈላጊ ማለት እሷ ሴት እርጉዝ ሆና እንኳን በሌላ ነገር የሚፈልጓት ወንዶች ጋር ትጣላ ነበር አንተ? አዎ ተደብድቤ ወላሂ 6 ሆነው መተውኝ ነበረ። ወር ከምናምን ተኝቻለሁ። እግሬ ታልቶ ማለት ናቸው። ሌላ ዜጋ? አዎ ኢትዮጵያዊ ናቸው። እሺ አይዞህ። እግሬ በፈራድ የሚባል ምሳር አለ፣ በምሳር መተውኝ ወላሂ ተኝቻለሁኝ። ወር ከምናምን መሄድ አልችልም ነበር። እዛ ተቀምጬ ራሱ ሰፖርት የሚያደርገን ወንድሜ ነው። ከዛ 6 ወር ነው የማን እኔ እሷን ጥዬ አልሄድም ብዬ እየደከመችብኝ ኮዷም ስለገፋ 6 ወር የማን እሷን ብዬ ያ የሚያገኘኝ ሰው ሁሉ ለምን ራስህን አታድንም? አንተ በበረሃ እየተሰቃየህ ሁለታችሁም እየታያችሁ ከምትሞቱ ስንት ወር ሆናችኋል? አንተም ሰውነት አለቀ እንደዚህ ብለህ በዛ ላይ ከጎንህ ጓደኛ የለህም ምን የለህም፣ ለምን ጥላሃት አትሄድም ብለውኝ እንኳን እኔ ጥያት ለመሄድ ፍላጎት የለኝም ነበር። በጣም ስለምወዳት እኔ እሷን ጥዬ መሄድ አልፈለኩም ነበር። እሷ የሆነችውን እሆናለሁ ብዬ እንኳን ሌላ ይቅርና ስንት ነገር ጥይት እየተኮሰ ወረበል ከአባ አብሬያት ከላዩ ላይ ተኝቼ ፍንጣሪ ደረቴን ድንጋ ማለት ነው ወላሂ ድንጋ ደረቴን መቶኛል። ወላሂ እኔም ታይ ብዬ ግን ያን ሁላ ነገር ሆኜ 6 ወር ታግሼ መንገር ላይ 5 ድንበር ላይ 5 ተመልሰን በ6ኛው ነው ይዣት
ገባኝ ወንድም። ግን በዚህን ሰዓት እኔ ልክ ሳኡዲ በገባች ያ ሁሉ ነገር አልፎ ሳኡዲ ገባን። አልহামዱሊላህ ረቢል ዓለሚን 21000 ሪያል ፈይተን የገባነው እየታከምን ስንጣ 21000 ሪያሉን ማን ከፈለ? ወንድሜ ነው የከፈለልን። ኦኬ እሺ። ሰፖርት ያደረገን ወንድሜ ነው። እሺ። ከዛም በኋላ ይሄን ሁላ ገንዘብ አፍሰን ገብተን አልহামዱሊላህ ረቢል ዓለሚን ስንታመን ብር ልኮ ወላሂ በቢጣቃ ሳይቀር በምን ሳይቀር እያሳከመ እዛ ደረስን። ገብቶሻል? አዎ ገብቶኛል። ልክ ሳውዲ በገባ በአንድ ወር ውስጥ ነው የወለደችው ሀቡ። ወላሂ አልহামዱሊላህ ረቢል ዓለሚን አቤቷ ዶክተር አስመጥቶላት እኔም ወደ ገጠር ወጣሁ መስራት ስላለብኝ እሱ ገንዘቡን ሁላኛ ላይ ያፈሰው ስለጨረሰ ገንዘብ የለውም ነበረ። ገጠር ወጣሁኝ እኔ ማለት ነው። ገጠር የወጣሁት ምንድነው እሷን ማረስ ግመል ጥበቃ ፍየል እረኝነት አገኘው። ኦኬ እሺ። ፍየል እረኝነት ወላሂ የሁለት ሰው ስራ ስሰራ ነበር። ቋንቋም አልችልም ሲያንከለክሉኝ ሰውዬ ስልኬን ሁላ ሰብረውብኛል። ምንም ነገር ስለማላቅ ጂፕሴም ምናምን ሲለኝ ማሰሪያ በእነዚህ ሀገር እኔ አላቅም። ጂፕሴም ምናምን ሲለኝ እኔ ደግሞ የኔን ሴም ካርድ ምናምን ስልክ ምናምን ሲለኝ መስሎኝ ስልኬን ሳወጣ ለወራ መስሎታል። እሱ ደግሞ ስልኬን ሁላ ሰብረውብኝ ስንት ነገር ሆኜ እሷን አረስኳት። ወላሂ ከምንም በላይ ያው ልጅቷ ወደ እኔ ጠቅላላ ስለመጣች ብዙ ጋር አንድም ዘመድ የላትም፣ የምታውቀው ሰው የላትም። ሀቡ የኔ የምትለው ሰው የላትም። እሷ እኔ እንጂ ያለኝ እሷ የላትም። እኔ ያክስት ልጅ አጎት ልጅ ምናምን አለኝ። ወንድምክም አለ? ያ ሁሉ ወንድሜም አለ። ሰርተን ልንከፍል ነው ያመጣን እዚህ ያው መልሳለን ኢንሻአላህ ብለን ከዛም በኋላ ልጅቱ 7 ወር ነው ቁጭ አድርጎ ያረሳት። ወላሂ ሳውዲ አረቢያ ላይ ወልደው በ40 ቀናቸው ስራ ይገባሉ። ሀቡ አውቃለሁ። ልጅታቸውን ይዘው ሁላ የሚገቡ አሉ መዳም ቤት። በዛን ሰዓት ግን ልጄ በመንገድ ተጎርቶ ስለነበር እሷም ተጎርታ ስለነበር 7 ወር ነው ቁጭ አድርጎ ወንድሜ ያረሳት። 7 ወር ማሻአላህ አስበሽዋል? ማንም ይሄን አያረግም። ወረበል ካባ 5 ሳንቲም በዚህን ሰዓት የገዛ ቤተሰቦቿ ራሱ አይሰጧት። ኦኬ። ከዛም በኋላ ይሄ ልጅ ተወለደ። አልহামዱሊላህ ደህና ነው። አሁን ትንሽ ያው እንትን ቢልም ቢያመውም እሷንም ማረስኳት። እኔም ያው 7 ወር ከሆነ በኋላ ስራ አስገባዋትኝ። ስራ ገባች። አልተመቻትም ነበር ልጅ ይዛ ለመስራት መልሳ ወጣች። በአጋጣሚ ሆኖ እንገናኛለን ብዬ እኔም ልጄን ለማየትና ወደ ሀገር ለመላክ እንገናኛለን ብዬ በፊት ከጅዳ ርቄ ነበር የሄድኩት የአንድ ቀን መንገድ ለመስራት ብዬ ወደ ጅዳ ቀረብ ብዬ መጣሁኝ። አላህ ላለ ሆኖ እኔም ተያዝኩ። ገብተሻል? ተያዝክ? ነገሮች ተያዝኩኝና እስር ቤት ገባሁ። በስንት ወርክ ተያዝክ? ኦልሞስት 8 ወር ከዛ በላይ ሆኖኛል። ቶሎ ተያዝክ? ግን እየሰራሁ እኔ ለሷ ነበር ሰፖርት ሳረጋት የነበረው ለሷ ነው እንጂ ወረበል ከአባ ሀቡ 500 ሪያል ምን እንዴት እንደሆነ ሽታውን እንኳን አላውቀውም። ሰዎችን ሀውሉልኝ ነው የምላቸው። ወላሂ ሀውሉልኝ እንደዚህ 700 ብር ምናምን ተወጣለኝ በወር ማለት አንተ ፍየል እየጠበቅ ለሷ ገቢክን እንዳለ ለሷ ነበር የምታስገባው። ዴቭ ቴንክ ዩ። ለሷ ነበር ገቢውን የምሰጣት። ወላሂ 1 ብር ሸበካ እንኳን አዝኖ አብሮ በመንገድ የመጣልኝ ባህርተኛ ሳይቀር ይሞላልኛል። ስለሚያቅ ሂስትሪዬን ስለሚያቅ እኔ ለራሴ አንድ የምጠቀመው ነገር የለኝም። ወላሂ ለአዚም ሀቡ በኦሞ እየታጠብኩኝ የምታገኘው ደሞዝ ስንት ነበረ? 1300 ብር ነበረ ሀቡ። 1300 ኦኬ። 1300 ሪያሉን ቀጥታ በየወሩ ለሚስትክ ለእሷ ነበር የምትሰጣት? የ2 ወር ደግሞ ሰውየው ሲያመኝ አልሰጠኝም፣ አባረረኝ፣ አስወጥቶኛል። እና ታዲያ የ6 ወር ደሞዝክ ሙሉ ለሷ የምትሰጠው ወንድምክስ ከፍሎ ያመጣል፣ እሷ አትከፍለውም እዳውን? መጀመሪያ እሷ ለሐኪም ቤትም ለልጁም እየታመመ ስለነበር ብዙ ነገር እየተመላለሰ ነበረ። መጀመሪያ ሚስቴን ብለክ ነው የታረሰችበት። እሱም ደግሞ ለሷ ነው የሚለው አዛው እሱ ጋር ስለሆነ ያለችው ችግር የለውም ብለን እንትን እያልኩ ነበረ። ገብተሻል? ገባኝ። ከዛም በኋላ እኔም 1 ብር ሳልይዝ እስር ቤት ገባሁኝ። ነገሮች ሁሉ የተቀየሩት እስር ቤት ስገባ ነበረ። እሺ ምን ገብተሻል? አንዳንድ ወንድሜን ያው የሚጣሉ ሰዎች አሉና እሱን በልጅቱ የዋህ ምንም ነገር የምታውቀው ታሪክ የላትም። ሰው የሚነግራትን ትሰማለች።
በጣም የሰው ወሬ ትሰማለች። እኔ ወንድሙ እንደዚህ ነው እስከ እሱ ወዲያ ነው የሚያስከፍልሽ፣ ስለዚህ ጥፊ ከሱ ይሏታል። ወንድምዬ ኦኬ ገብተሻል። አንተ እስር ቤት ከገባክ በኋላ ሰዎች ጥፊ እዳውን እንዳያስከፍሉሽ ይሏታል። እስከ እሱ ወዲያ ነው የሚያስከፍሉሽ ጥፊ ይሏታል። አንቺን ብቻ ሳይሆን ባልሽም አብሮሽ የመጣበትን እዳ ነው የሚያስከፍሉሽ፣ ስለዚህ ጥፊ ብለው ይመክሯታል። አዎ እኔ ደግሞ በዛን ሰዓት እሷ ስራ ላይ አልነበረችም። ወላሂ ልጅ እዛ 2500 ብር ስራ አስገባዋትኝ። እኔ ልጅ እዛ 2500 ብር በዛን ሰዓት ስራ አስገባዋት። ልጃችንን ልንልክ ተነጋገርና እሷ በጎን እየጨረሰኝ ነው። ለካ ምሰው ጋር እየተጀናጀነች ነው ሀቡ ልጠፋ ሌላ ሰው ጋር እየተጀናጀነች ነው። ነገር ማለት የፍቅር ከወንድ ጋር ተጀናጅና ሊያወርዳት ሌላ ቦታ ሊያወርዳት ገና የሰባት ወራት ሆና ወላሂ ላዚም ሀቡ ልጇን ልካ እሱ ጋር ለመሄድ ልጅ እንደሌላት እየዋሸች ትጀነጅነዋለች። ሀቡ ማስረጃ አለክ? ወላሂ ማስረጃ አለኝ። እራሷ ልጅቷን እሰጥሻለሁ ጠይቂያት። የማታምንበት አንድ ምክንያት የላትም። ከሰው እስከ እንትን ድረስ እኔ ማስረጃ እሰጥሻለሁ። እሺ ማስረጃውን እናያለን። ከዛ ነው የገዛ ቤተሰቧን አምጥቼ እኔ ማስረጃ እሰጥሻለሁ ሀቡ። ከዛም በኋላ ትጀናጀናለች። እኔ ሰው ሲነግረኝ አላመንኩም ነበር መጀመሪያ። እኔ በጣም ነው የምንዋደደው ለኔ ብላ ብዙ ነገር እንደሆነችልኝ ያውቃለሁ። ግን እኔ አልሐምዱሊላህ ረቢል ዓለሚን የምለው እኔ ለሰው የደስታም ለደስታ እንጂ የእንባቸው ምክንያት መሆን አልፈልግም ሀቡ። ቀድሜ እኔ እሷ ማስቀየም አልፈለኩም፣ አልተነገርኳትም። እንደዚህ ከሆነ እንኳን እንድትነግሪኝ ሐሳብሽን መቀየር ከፈለግሽና ሰልችተሽ ከሆነ ላላብለሽ ክብሬንም እንዳታሳጭ ምንም እንድትነግሪኝ መቼ ነው ያለው ነገር። መቼ እስር ቤት ሆነክ በስልክ ነው? እስር ቤት እያለው ወሬው ደርሶኛል። እኔ ውሸት ነው ብዬ ሰው ሊያጣላን መጥቶ ነው ብዬ ነው እንጂ ወሬው ደረሰኝ። እስር ቤት ሆነክ ወሬው ደረሰክ። ሚስትክ ከሌላ ሰው ጋር እየተጀናጀነች እንደሆነና ልጇን ኢትዮጵያ ልካ ልጅ የለኝም እንዳለችው ልጇን ኢትዮጵያ ልትልክና ልትጠፋ እንደሆነ ከሷ ካስቀመጥካት ከወንድምክ ልትጠፋ እንደሆነ ሰዎች መጥተው ነገሩ ወይ በስልክ ነገሩ? ከዛ እኔ ደግሞ በስልክ ነገሩ ሊያጣሉኝ ነው ብዬ ያቺኛዋ ልጅ እንደዛ ብላ የምነግረኝ ልጅ ነገረኛ ስለሆነች ያው ልታጣላኝ ነው ብዬ ዝም አልኩኝ አቡ። ኦኬ ገብቶሻል አይደል? ምክንያቱም ብዙ ሰው ፍቅርን ብዬ ነው የማስበው። ብዙ ነገር አልፈናል። ይሄን ነገር ታደርጋለህ ብዬ አላስበው። ከዛም እኔ የሚያሳዝነኝ ምን እንደሆነ ታውቂያለሽ? እኔ እንኳን ምርጫ ስሰጣት እሷ ያን ነገር ማድረግ አቅቷታል። ወረበል ካሰጠካት እኔ ቢያስ እኔን የማፈልገኝ ከሆነና እኔን ሰልችታ ከሆነ የወንድሜን ብር ከፍላ በሰላም መለየት እንደምንችል ሁላ እነግራታለሁ። ምክንያቱም እኔ አንቺ ደስታ እኔን ያስደስተኛል ለማለት በጣም ነው የምወድህ ብላ ነው የምታለቅሰው። እወድሃለሁ ነው የምትለኝ እሷ። አፈቅርሃለሁ ነው የምትለው። እንዴት እንደዚህ ትለኛለህ? ለአንተ ብዬ ካገር ወጥቼ እንዴት እንደዚህ ትለኛለህ ነው የምትለኝ። እሺ እና ታዲያ አሁን አንተ ብትገባ ማመጣሃለው ትልህ ነበር እስር ቤት ውስጥ ሆነክ? ወላሂ ላዚም እንደዛ ነበር የምትለኝ። ልክ ልጁ ኢትዮጵያ እንደገባ እኔም ልክ ኢትዮጵያ እግሬ እርግጥ እንዳለ አህመድ ኢትዮጵያ ገባ ስትባል እሷ ጠፍታሪ አድገባች። ሌላ ወንድ ያወረዳት። ልክ ኢትዮጵያ እንደዛሬ ገብቼ እንደነገ እሷ ጠፋች። ምንድነው ያልኩት እኔን የማፈልጊኝ ከሆነ አሁንም ስልኳን በየትኛውም ቦታ ፈልጊ ያገኘው ቦልካኛ ላይ ስልክ ቀይራልኝ ምናምን እስከ ልጁ ድረስ አገኘኋቸው። ልጁ ምንም ነገር ልጅ እንደሌላት ምናምን ነበር የሰማው። በሰዓቱ ተጣሉ የተወሰነ ምናምን ወዲያው ተስማሙ። በምን እንደተስማሙ አላውቅም። ግን እኔ ስነግራት እሺ ቢያንስ የወንድሜን ገንዘብ ስጭና ወንድሜ ጋር አስታርቂኝ፣ እኔ ወንድሜ ጋር እንደዚህ ሁኜ ተጣልቻለሁኝ። ወላሂ ሀቡ ማንም ቤተሰብ አላቀረበኝም። ኢትዮጵያ ሰድ የወንድሙን ገንዘብ አጠፋ። ይሄ ልጅ እኮ እንደዚህ ነው። ሚስቱ ጋር ተመሰጣጥሮ የሰው ገንዘብ በላ። ሀቡ ወላሂ እኔ ምን ብዬ እንደምነግርሽ አላውቅም። አንድ ልጅን አጥቼ ወስዳብኝ ነበረ። ገብቶሻል? ሁለተኛ ደግሞ የወንድሙን ገንዘብ እንደዚህ አድርጎ አስጠፍቶ ተመካክሮ ነው ያስጠፋት። በጎን ብር እየተቀበለ ነው ብለው ወንድሜ ጋር ሳይቀራጣሉ ከሁሉም ነገር አፈርኩኝ ሀቡ።
በጣም ያሳዝናል። እውነት ከሆነ ያወራኸው ነገር ሁሉ እውነት ከሆነ እጅግ በጣም ያሳዝናል። እንደዚህ ማድረግ ሰው ላይ ግን ከሷ እንስማና ደግሞ እኛ እውነቱን እንወቅ። አቡ ምንም ልጅቱን ብጠይቂያት አሁን ባልሆነ ነገር ተይዛለች ልጅቱ። እኔ አመት ከምናምን ወረበልካ በማላውቀው ሀገር የሰው ፊት ያለማየት የዘመድ ፊት ያለማየት ዞር ነበር ሀቡ እኮ። ታዲያ እኛ እኮ ልናግዝህ ልንረዳህ የምንችለው እኮ ከሷ ሰምተን ነው። ከጎንክ ልንቆም የምንችለው ሐቁን ከሷ ሰምተን ነው እንጂ እሷ እስር ቤት ናት። ሰው ከሷ መስማት የማንችል ከሆነ ከአንተ ብቻ ሰምተን ምን እንበል? ከአንድ ወገን ብቻ እስር ቤት አይደለችም። እኔ ያልኩሽ ባልሆነ ነገር ልጅቷ ተይዛለች። አሁን ያለችበት ልጅ አሁን አብሯት ያለው ልጅ እያስፈራራት ነው። አሁን ገንዘቡን እንሰጣለሁ ብላ ወላሂ ምላ ተገዝታ መታ ነበረ። ስንት ጊዜ መታለች፣ ግን ልጁ በፎቶ እያስፈራራት ስለሆነ ልጅቱ ምንም ነገር ማድረግ አልቻለችም። ወይንም ደግሞ መክፈልም ላፈልግ ትችላለች። ወንድሜ እሷ እዚህ ጋር ቀርባ ከእሷ ካልሰማን ምንም ልናረግልህ አንችልም። አስቀድሜም ነግሬሃለሁ። እሷን አገናኝሻለሁ ታናግሪያታለሽ ብለኸኛል። እሷን እስካላናገርኳት ድረስ መታ ከእሷ እስካልሰማን ድረስ ለአንተ አስተያየት እንኳን መስጠት አንችልም፣ ከሁለተኛው ወገን ሳንሰማ። እሺ አሁን በምን ላገናኝሽ? ጠይብ እንዴት በምን ላገናኝ? ምድር ላይ አይደል እንደ ያለችው? ስልክ የላት? የኔ ስልክ ብሎክ አድርገዋል። የኔን አላረገችውም። እኔን አታውቀኝም። ለእኔ ትሰጠኛለህ ቁጥሯን፣ እኔ ያናግራታለሁ፣ አመጣታለሁ እዚህ ጋር። ከዛ ውጪ እውነት ቁጥሯን አንተ ብቻ አይደለም አንዲትም ሴት እዚህ ጋር ያንን ልንገርህ ወንድሜ፣ አንዲት ሴት እዚህ ጋር መታ ተበደልኩ ስትለኝ አዳምጣታለሁ። ከዛ የበደለሽ አካል እዚህ ጋር ይምጣና ከሱም ልስማላታለሁ እንጂ ከአንድ ወገን ብቻ ሰምቼ አልፈርድም። ይህንን አድርጋብህ ከሆነ ደግሞ በጣም በጣም አስነዋሪ ነው ወንድሜ ላይ። ማንም ሰው እንዲያደርግ አልፈልግም። ወንድ ልጅ አለኝ። ወንድ ልጄ ላይ የትኛዋም ሴት እንደዚህ እንድታደርግ አልፈልግም። የነገርከን ነገር ሁሉ ትክክል ከሆነ እሷም መጥታ ይሄን ማድረጓ በጣም ነውር ነው ያደረገችብክ ነገር እውነት ከሆነ ይሄንን ነገር ከራሷ ድምጽ ስትሰሚው እኔን ምንም ነገር እንዳላደረጉ ታውቂያለሽ። ችግር የለብኝም። ግን አሁን ስልክ ብቻ ላንቺ እንድትመልስልሽ ነው እንጂ አንድ ነገር ደግሞ ምለው ልጃችን ያኔ ታማሚ ነው፣ ያመዋል። ምን ሆነ? አሁን 3 አመት ከምናምን አልፎታል። ያው የእንክብካቤ እጥረትና እንግልት ነው። ቫይታሚን ዲ እጥረት አለበት። ተሳክመው ነበር እና ልጁን ያንተ ቤተሰብ አሁን በፊት እሷ ቤተሰብ ጋር ነበርና የሆነ ሰዓት ታሞ ልጁን ያው እንክብካቤ እጥረት ሲኖርበት እኔ ምንም ገንዘብ የለኝም ከቤተሰብ ርቅ ያለው ብዬሻለሁ ሀቡ ያለሁት ወላሂ ዘመድ የሌለበት ቦታ ነበር። ከዛ ልጁ መታከም ስላለበት አህመድ እንደዚህ ነው፣ በልጁ አታስጨቅጭቀኝ፣ እንደዚህ ነውና መታከም አለበት ገንዘቡን መከፍላለሁ ብላኝ ለልጁ መታከሚያ 130 ሺህ ብር ገባልኝ። ማን አስገባልክ? እሷ አስገባችልኝ የመጀመሪያ ጊዜ። ሌላ ወንድ ጋር ሄዳም ታወራታለህ ማለት ነው? ኦሬዲ ሌላ ወንድ ወስዷት ስቲል አንተ ታወራታለህ? ከሷ ጋር ታወራለህ ማለት ነው? እመልስልሃለሁ ትለኛለች፣ ገንዘቡን መልሼ ወንድምህ ጋር አስታርቅሃለሁ ትለኛለች። እኔ ደግሞ እውነቷን ስለሚመስለኝ ወረብል ካባኔ አንቺ ጋር ለመግባት ቆየው ካሰብኩ ግን ራሴ በቃ ሚዲያ ላይ አሳልፌ ያለ መስጠት ብዙ ጥረት አድርጌያለሁ። ራሴ ጋር ብዙ ተጣልቻለሁ ሀቡ ወላሂ። እዚህ ጋር ብዙ የሚያቅሰው አለ አሁን ከታይ የሚሰማ በጣም ወላሂ ስለኔ የሚያቅ ከቶም አብሮኝ የመጣ ብዙ ነገር ያደረገልን ሰው አለ ወላሂ። ግን አሁን ያንን ነገር ምን ትላለች ልጅቷ? እኔ ልጁ እያስፈራራት እንደሆነና ምንም ነገር መክፈል እንደማችል ነው የምትናገረው። እስካሁን እኔ ለራሱ 1 ብር የለኝም፣ ወደ ራሱ ብር ነው እንደዚህ ያለ የሚወስድብኝ። ምንም ነገር አልቻልኩም ነው የምትለው። አዎ እኛ ለአንተ አስተያየት መስጠት ምንችለው አንተ ካንተ ጎን መቆም አንተ ማገዝ ምንችለው እሷ መታ ከሷ ከሰማን በኋላ ነው። ከአንድ ወገን ሰምተን ምንም አስተያየት እንኳን መስጠት አንችልም። ለምን አናቅም። እሺ ልጅቱን አሁን መቼ ነው የምንጠይቃት? አሁን ቁጥሯን ስጠኝ። እኔ ቁጥርህን ያንተን ወስድና በዋትሳፕ ትሰጠኛለህ። ቆይ ሞዴሬተሬን አስገባልሃለሁ። ስልኬ ስላላት ለእሷ ስልክ ቁጥርን ትልካለህ፣ እሷ ወደ እኔ ስልኩን ትልካለች። እኔ ዋትሳፕ ላይ ሀቢባ ነኝ ስልክ ስልኳን ትሰጠኛለህ። እኔ ዋትሳፕ ላይ ቮይስ አደርግላታለሁ ሚዩት አድርጌ። ቲክቶክ ፕሮፋይሏን ትልክልኛለች። ዋትሳፕ ላይ ትመጣና እናዳምጣለን። ከእሷ ሳንሰማ ለአንተ ከጎንክ ልንቆም አይደለም አስተያየት ልንሰጣቸው ደስ ይላል። ከእሷ እንስማና ያኔ ከጎንክ እንቆማለን። ይቹት መስዬ ከላይ ያለችው አሁን ያስገባዋት መስዬ ሞዴሬተሬ ናት። ፎሎ አርጋትና በመሴጅ ቁጥር ላክላት። ከዛ እኔ አሁን ዋትስአፕ ላይ ሀቢባ ነኝ ብዬ ቮይስ አለ በመሴጅ
ሃይ ብያለሁ ወንድሜ በውስጥ እሱ ቁጥር እስከሚልክ ለምን እሺ አሁን ልውጣ ከዚህ እንደ ብዬ ልስጣት አታውቅበትም ነው ካልወጣ ዝም እያለ ኢንቦክስ ላይ ካልወጣ አታውቅበትም። መሴጅ ትልካለህ፣ መሴጅ የሚለውን ትልካለህ።